ሁሌ ልጆችን ተሳድጊ ብቻሽ ነው? አዎ ለብቻዬ ነው። ያው ለብቻዬ ሲባል ምርጥ የሆነ አባት አላቸው ለልጆቻቸው ለሁለቱ ልጆቼ በቃ አባት የሆነ ወዳጅ የሆነ አቃፊ የሆነ ምርጥ የሆነ አባት አላቸው። ከኔ ጋር ግን ያው ለፊትና ስለሆነ አልሆነም። በሰላም ተነጋግረን ምናምን ያው ፍቺ አድርገናል። በአሁን ሰዓት ላይ ያው አግብቶ ከባለቤቱ ጋር ነው እየኖረ ያለው። በዚህ በአጋጣሚ በራሴ ገጽ ላይ ዊሽ አድርጌለታለሁ፣ ጽፌለታለሁ። ከልጆቼ ጋር ሆነን ደግሞ ጠርተን ሰርፕራይዝ አድርገነዋል፣ ስጦታ ሰጥተነዋል። ስለ አዲሱ ትዳር የተሻለ እንዲሆንለት ልክ የኛ ትዳር በሄደበት መንገድ እንዳይሄድ አላህ እንዲያሳምርለት በሚል ዊሽ አድርገንለታል። እኔም የራሴ ገጽ ላይ ጽፌያለሁኝ እና ሁል ጊዜ ምኞቴ ነው ያደኩበትም ካልቸሬም ስለሆነ ከኔ ጋር ስላልሆነ መጥፎ ይግጠመው ምል ሴት አይደለሁም። እሱ ላነሳ ነበር ብዙ ጊዜ እኛ ላልሆነ ነገር ላይ ያውም ጥፋቱ እኛ ጋርም ይሁን ያ ሰው ጋርም ይሁን በቃ ጥሎን ሄዶ ሌላ ህይወት ከመሰረተ ጠላታችን ነው በቃ እንዲህ ነው ምንለውና አንቺ ጋር ደግሞ ያ ስሜት የለም ማለት ብዙ ጊዜ ደስ የማይል ስሜት ነው የሚሰማን። እንደው ፍቺ እንዳለ ሆኖ ከፍቺ ማግስት ደግሞ ምናልባት ደግሞ ሌላ ጋብቻ ደግሞ ሲኖር ስሜቱ አንድ አይደለም። ባለቤትሽ አሁን የልጆች አባትም ቢሆን ትዳራችሁ በፍቺ ቢጠናቀቅ በቃ አላህ አላለውም ብለሽ ትቀመጫለሽ። ከዛ በኋላ ግን ሌላ ትዳር ሲመሰረት ግን ጥሩ ስሜት አይሰማንም። ብዙ ጊዜ የመተው አለ አይደለ ፍቹ ላይ የነበረው አይነት ስሜት ላይሆን ይችላል። ሌላ ሲያገባሱ ስሜታችን ከዛ ከፍ ሊል ይችላል እና ያ ስሜት አንቺ ጋር ነበር? አልነበረም። ምክንያቱም የኔና የሱ ፍቺ እንደዚህ በጥል በጣም በፋይት ምናምን ነገር ሳይሆን ቁጭ ብለን ለረጅም ጊዜ አውርተንበት ምናምን በቃ አልሆነም። የአላህ ውሳኔ ሆኖ የአላህ በቃ ሲድረስ እናንተ ትዳር ብሎ ስለወሰነልን በሰላም ይሄንን ደግሞ ያደረግነው ሳንጎዳ ቀርተን አንዱ ላይ አታክ ሳያደርግ ቀርቶ ሳይሆን ስለ ልጆች የተከፈለ መስዋዕትነት ነው። እንደዛ የሆነበት ነገር ምንድነው? ልጆቻችን እኛ ብንፋታም አባትነት አይቀርም፣ እናትነት አይቀርም። ስለዚህ ያንን ነገር ለማስቀጠል የኔና የሱ ሰላም መሆን ግዴታ ነበረበት። ስለዚህ ይሄ ሰው ባለቤቴ ባይሆን ሄዝ ሙስሊም ወንድሜ ነው በቃ ከዚህ በኋላ። ስለዚህ ለልጆቼ ሰላም ስል የባሌ ሰክሰስፉል መሆን በቃ ምን ብዬ ልንገርሽ ከኔ ከተፋታ በኋላ ያለው ህይወቱ ጥሩ መሆኑ ምን መሆኑ ለኔ ሳይሆን ለልጆቼ ጠቃሚ ነው ብላ የምታስብ ሴት ነኝ። ስለዚህ ሁሌ በቃ ቢዝነሱን ጠያቂ ነኝ። ሁኔታውን መልኩን በፊት ሳላየው ረጅም ጊዜ ሲቆይ እንዴት ነው አባታችሁ ደህና ነው ከሳ ጠቆረ ልጆች ጠይቃለሁ። ለምንድነው ልጆች ሲያዩት አብረው ነው ክስም የሚሉት። እሱ ደስተኛ ካልሆነ እነሱን ደስታ ማግኘት አልችልም። ለልጆች ስለ የከፈልኩት መስዋዕትነት ነው እና መሆንም ነበረበት። በዛ ላይ ደግሞ ለልጆቹ ምርጥ አባት ነው። ስለዚህ ሁሌም ጥሩ ነገሩን የምመኝ ሰው ነኝ። ማሻአላህ